እኔም በነገራችን ላይ በጣም ቅሬታ የፈጠረብኝ በሩታና በአብርሃም መካከል ለመለያየት መጣላት አያስፈልግም፣ ለመለያየት መናናቅ አያስፈልግም፣ ለመለያየት መሰዳደብ አያስፈልግም። የምሬን ነው የምላችሁ። ለመለያየት የደረሰባችሁ ነገር በቂ ነው። ምንም አይነት መልስ እዛ ሰው ላይ መመለስ አይጠበቅባችሁም። በቃ ህይወት አጭር ናት አባቢ። በቃ ከሆነ ይሆናል ካልሆነ አልሆነም ነው። በቃ ነገሮችሽን የተፈጠሩ ነገሮችሽን ወደምትረሽበት እናትና አባቶችሽ መሃል ወደ እናትሽና አባትሽ እቅፍ መተሽ እንደዚህ ደስተኛ ሆነሽ በማየቴ በጣም ደስ ብሎኛል። በቃ እዚህ ምድር ላይ ማንም ሰው ሊጥለን ይችላል። ማንም ሰው ዞር ብሎ ላያየን ይችላል። አንድ የማንከስርበት ነገር ራሱ ባናለቅስ እየሳቅን ብንቀብራቸው እንኳን የሚያኮራን አንድ ነገር ምንድነው? በህይወት እያሉ ልጅ ለእናቱ ማድረግ ያለበትን እናት ከልጇ ማግኘት ያለባትን ነገር ሳታገኝ ስትሞት ነው። መሞታቸው እዚህ ምድር ላይ የማንም እናትና አባት ዘላለም ሊኖር አልተፈጠረም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምቆያችሁልኝ ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ግን ትንሽ ተጫውተን ምናምን ትሄዳላችሁ እና እንዴት ናችሁ? ግን አባቴ በጣም እውነት ለመናገር ናፍቀውኝ ነበር ይላል። በጣም ደስ ይላል። በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን። እድሜ ሰጥቶን ጤና ሰጥቶን ይኸው ዛሬ አገናኘን። ጌታ ስሙ ይክበር። ሌላ ከዚህ በላይ ምን ላለን? እንግዲህ እድሜ በላይ እድሜ ጭምር እሱ ነው። ጤና የሚሰጥ እግዚአብሔር ነው። ሰላም የሚሰጥ እግዚአብሔር ነው። ሰላም ነን። በነገራችን ላይ ዛሬ እኔ በጣም ነው ደስ ያለኝ ምክንያት ሌላ አዲስ ነገር ሆኖ ሳይሆን ብዙ ጊዜ ናፍቀውና ማየት ፈልግ ነበር። ሩታ እንደዚህ ከቤተሰቦቿ ጋር ቁጭ ብላ እናትና አባቶቿ ከጎን ሆኖ ምናምን ነገር ማየት በጣም ናፍቅ ነበር። ምክንያቱም ብዙ ጊዜ ይህንን ነገር በአንድ ሳይድ ብቻ ነው እየተመለከትነው ያለነውና በሩታ በኩል ሁሉ ጊዜም እናገረዋለሁኝና እናፍቃለሁኝ። ምንድነው ቤተሰብ የለሽም ወይ? አመች ነው ከቤተሰቦችሽ ጋር ሆነሽ ምናይሽ ምናምን ብዬ ብዙ ጊዜ እናገራለሁኝና ዛሬ ያንን ስላየሁኝ በጣም ደስ ብሎኛል። ለዛም ነው ቪዲዮ የሰራሁትና እኔ እንጃ ማለት አንዳንድ ጊዜም በእንደዚህ መሀል ላይ ምናምን ነገር ከቤተሰቦችሽ ጋር ብናይሽ ከእናት ከአባትሽ ጋር ብንመለከትሽ ደስ ይለናልና ሩታዬ እንኳን ደስ አለሽ። ማለት ምንም አዲስ ነገር ላይሆን ይችላል አንቺ ለኛ፣ ግን አንድ ሰው መቼም ዝም ብሎ አይደል ለሚፈጠረው የራሱ እናትና አባት አለው። አንቺ አሁን ባለሽበት በተፈጠሩት ነገሮች ምናምን አሁን ባለሽበት ሁኔታ አንፃር ምናምን ነገር ይበልጥ ከጎንሽ እንዲሆኑ የምንፈልገው ዘመዳሞች ምናምን የአጎት ያክስት ልጅ በሚባለው ሙድ ሳይሆን ትክክለኛ አንቺን የወለዱሽ እናትና አባቶችሽ ያንቺ ህመማቸው የሆኑ ስሜታቸው እንባቸው የሆኑ ደስታሽ የሆኑ እናትና አባቶችሽ ከጎንሽ ሲሆኑ እና ሌላ ሰዎች ከጎንሽ ሲሆኑ አንድ አይደለም። እናም ለዚህ ነው በተደጋጋሚ አብዛኛው ሰው ምንድነው ቤተሰብ የላትም እንዴ ለምንድነው እነሱ ዝም የሚሉት ምናምን የሚባል ብዙ ወሬዎች አሉ። ዛሬ ለዛ ነገር መልስ ነው ብዬ አምናለሁኝ። እናቷን በጣም የተገረምኩበትና የተደነቅኩበትን ነገር በዚህ ቪዲዮ ላይ አውርታለች። ምክንያቱም የኔም ሐሳብ ነበረ። እኛ የነ አብርሃምና የሩታን ጥል ወይም በአብርሃምና በሩታ መካከል የተፈጠረን ችግር እኛ በምናይበት አይን አይደለም እነሱ የነሱን ችግር ወይም የነሱን ህይወት የሚመለከቱት። ከኛ በላይ አብርሃምና ሩታን እነሱ ያውቋቸዋል። ሳይገናኙም በፊት አብረው ህይወት ሳይጀምሩ ፍቅረኛሞች ሳይሆኑም በፊት እናትና አባቶቻቸው አብርሃምንም ያውቁታል፣ እሷን ደግሞ አሳዳጊ እስከሆኑ ድረስ ወላጅ አባትና እናት እስከሆኑ ድረስ በደንብ አድርገው ያውቋቸዋል። ያሉበትን የህይወት ደረጃ ያሉበትን የአስተሳሰብ ደረጃ በደንብ አድርገው ስለሚያውቁትም ይመስለኛል በመረጋጋት የተፈጠረውን ነገር እየተመለከቱ ያሉትና ለዛም ነገር ደግሞ ለምን ዝም እንዳሉም ደግሞ በደንብ አድርገው የሩታና ተናግረዋል። የተናገሩትም ነገር እኔ ሳስብ የነበረውን ነገር ነው የተናገሩት። እሱን እንሰማው። በጣም ደስ ይላል። ያለ ነው እንግዲህ ልጆቻችን በያሉበት ቦታ ያሉበት እነሱን ከማሰብ ሲነሱ ደህንነት ከማሰብ ለነሱ ከመጸለይ የተሻለ ነገር እንዲገጥማቸው በጥሩ ሁኔታ እንዲኖሩ ኑሯቸው የተሳካ እንዲሆን የተባረከ እንዲሆን ከመጸለይ በስተቀር ወደ ኋላ ያለው ነገር የለም። አሁንም እንጸልይላቸዋለን። በነገራችን ላይ እውነታቸውን ነው። ከጀርባ ሆኖ ስለኛ የሚያነቡ ስለኛ በጓዳቸው በእግዚአብሔር ፊት ተንበርክከው ስለኛ በጸሎት የሚዋጉ እኛን ከክፉ ነገር እግዚአብሔር እንዲጠብቀን ሐዘን በቤታችን እንዳይመጣ ስኬታችንን እንዳያደናቅፍብን እርምጃዎቻችን በአጭር እንዳይቀሩና የሰው እጅ እንዳናይ ተመልሰን ወደ ነበርንበት ህይወት እንዳንመለስ ቀለሊት እኛ ራሱ ከእናትና ከአባቶቻችን ጋር ከተለያየን በኋላ እዚህ ገባ የሚባል ግንኙነት ሳይኖረን እዚህ ገባ የሚባል ስልክ መደዋወል ወይም ደግሞ ከእናትና ከአባቶቻችን ጋር ኮሙኒኬሽን ወይም ግንኙነት ባይኖርንም እንኳን እናትና አባቶቻችን እንደኛ ስላልሆኑ የወለዱን ስለሆኑ ስጋ ስለሆኑ የልጅነትን ወይም የልጅን ስሜት የሚረዳው ልጅ ሳይሆን እናትና አባቶቻችን ስለሆኑ በየትኛውም ሁኔታ ውስጥ ብንሆን እኛ ዞር ብለን አየናቸውም አላየናቸውም ግን ሁልጊዜ ስለኛ ከማንባት ሁልጊዜ ስለኛ ተንበርከከው ከመጸለይ ወደ ኋላ ብለው አያውቁም። እና አንዳንድ ጊዜ ነገሮች ሲሳካልን አልጋ በአልጋ ሲሆንልን የራሳችን ጥረት ብቻ እንዳይመስልን ከኛ ጀርባ የሚያለቅስ ሰው አለ።
ከኛ ጀርባ የሚያለቅሱ እናትና አባቶቻችን አሉ። ከኛ ጀርባ ዘውትር የሚጸልዩ ዘውትር ስለኛ ስኬት ከየትኛውም የሰይጣን ፍላጻ ከየትኛውም ክፋት እግዚአብሔር እንዲጠብቀን ዘውትር ስለኛ የሚንበረከኩ በእግዚአብሔር ፊት የሚያለቅሱ እናትና አባት አለን። ስለነሱ እግዚአብሔር ይመስገን። እናትና አባቶቻችሁ በህይወት ያሉላችሁ እግዚአብሔር ረጅም እድሜን ይስጣችሁ። እናንተም አሁን ባላችሁበት ሁኔታ እግዚአብሔር በሰጣችሁ ጤና፣ እግዚአብሔር በሰጣችሁ እድሜ፣ በሰጣችሁ ጊዜ በምትችሉት አቅም ሁሉ እናትና አባቶቻችሁን የምታስታውሱበት፣ እናትና አባቶቻችሁን ጋር የምትገናኙበት፣ ከእናትና ከአባቶቻችሁ ጋር የምትስቁበት ጊዜ አትጡ። የምሬን ነው ምላችሁ። እነሱ ከኛ ምንም አይፈልጉም። በተሻለን አቅም የወላድ መካን አይነት ስሜት እንዲሰማቸው ማድረግ የለብንም። በዓል እየጠበቅን የሆነ አይነት ነገር እየጠበቅን የምንመጣ አይነት ሰዎች ሳንሆን በቻልነው አቅም ድምጻችንን እያሰማን ከጎናቸው እንደሆነን፣ እንደምንወዳቸው፣ እንደሚናፍቁን እንዳለንላቸው እነሱ ባይኖሩ እዚህ መድረስ እንደማልችል ያለነሱ አንዳች እርምጃ መራመድ እንደማንችል ከእግዚአብሔር የተሰጡን ውድ ስጦታዎቻችን እንደሆኑ መናገር አለብን። ጥሩ እንዲህ መገናኛችን ታላቅ ነገር ነው። መምጣትሽ በጣም ደስ ብሎኛል። ጥሩ ነው። ግን አንዳንድ ነገሮችን በመካከላችሁ በተፈጠረ ጉዳይ አሁን ብቻሽን ተነጥለሽ መምጣትሽ፣ እሱ እዛ አንቺ እዚህ መምጣትሽ፣ በዚህ ደረጃ በዚህ ሁኔታ ላይ ያለሽ ትንሽ ትዳር ከባድ ነው። ትዳር ትልቅ ነገር ነው። እግዚአብሔር አገናኝቷችሁ መልሳችሁ በትንሽ ነገር እንደገና ደግሞ በማይሆን ነገር ላይ እንዲህ ያለ ነገር መኖሩ ጥሩ አይደለም። የለም። ስለዚህ ወደ ነበራችሁበት ወደ ቀድሞ መለወጥ፣ ወደ ቀድሞ መቀየር፣ ወደ ቀድሞ ሀሳብ መምጣት እንጂ እዚህ ላይ መራራቅና ሌላ አይነት ሁኔታ መፍጠር ተገቢ አይደለም። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ። እነዛ ፈተናዎች ማለፍ፣ ብዙ ችግሮች አሉ። እነዛ ችግሮች ማለፍ። በነገራችን ላይ እኔ ላቋርጣችሁና እዚህ ጋር ስናፍቀው የነበረውን ነገር ነው አሁን እየሰማሁ ያሉት። ከዚህ በፊት ደጋግሜ ስናገር ነበረ። እናንተን እየመከሩና ከእናንተ ጎን እየቆሙ ያሉት ሩታም አለንልሽ፣ አይዞሽ፣ በርቺ የሚሉሽ ሰዎች ስለ ትዳር ጣዕሙን አያውቁትም። ከአንቺ በእድሜ የሚያንሱ ስለ ህይወት ጣዕም እዚህ ገባ የሚባል የህይወት ጣዕምን ቀምሰው የማያውቁ በእናትና አባቶቻችሁ ቤት በሙቀትና በድሎት ውስጥ ያደጉ ልጆች ዛሬ ላይ መጥተው በትዳርሽ ላይ ሀሳብ ሲሰጡሽ እንዳትቀበያቸው። ከቻልሽ ከአንቺ ረጅም ዓመት በትዳር ይኖሩ እናትና አባቶቻችን አሊያም ሌላ ሰዎችን ሄደሽ ማማከር ወይም ደግሞ በዚህ ጉዳይ ላይ እንዲገቡ ነገሮችን እንዲያስተካክሉልሽ ማድረግ ነው ያለብሽ። እናንተ ገና ለጋ ትዳር ነው፣ ገና በሁለት እግሩ ያልቆመ ትዳር ነው ያላችሁ። ህይወትን መኖር ሳትጀምሩ ለእንደዚህ አይነት ነገር እድል ፋንታ አትስጡ። እንደገና ደግሞ የሆነ ነገር ኮሽ ባለ ቁጥር መሃላችሁ ዘሎ ሶስተኛ ሰው እንዲገባ ምንም ስለ ህይወታችሁ የማይመለከተው ነገ የሆነ ነገር ቢፈጠርና ብትለያዩ ምንም ፋይዳ ለማይፈይዱላችሁ ሰዎች ብትታመሙና ብትቸገሩ እንኳን ከሁለት ከሶስት ቀን በላይ ከጎናችሁ ለማይቆሙ ሰዎች እድል ጆሮ አትስጡ። የነዚህ ሰዎች ምክር አትስሙ። ዛሬ ላይ የልብ ክፋት ውስጥም የልብ ስብራት ውስጥ ሆናችሁ ስሜታችሁ አሪፍ ስላልሆነ የትኛውም ሰው አይዞሽ እኔ ያለው ከጎንሽ፣ ባልሽ ነው ጥፋተኛ፣ አይዞህ እኔ ያለሁልህ ከጎንም፣ ሚስት ናት ጥፋተኛ፣ አንተ ምንም አላረክም ምናምን የሚሉ ሰዎች እስክትለያዩ እንጂ አብረዋችሁ የሚዘልቁ የእናንተ ህይወት የሚያስጨንቃቸው ሰዎች አይደሉም። የብዙ ሰዎች ትዳር መፍረስ ምክንያት ያ ነው። አለውልሽ፣ አይዞሽ፣ አለውልህ፣ አይዞሽ የሚሉ ሰዎች ናቸው። ብዙ ጊዜ መሃላችሁ ከተፈጠረው ግጭት በላይ ሁለታችሁን ካጣላችሁ ነገር በላይ ሁለታችሁን እንደማስማማት ወይም ደግሞ ከሁለታችሁ ጎን ነው ያለውልሽ፣ በርቺ፣ ከጎንሽ ነኝ በማለት ትዳርሽን የባሰ እንድትተይና ትዳርሽን ጥለሽ ወጥተሽ የማይሆን ህይወት ውስጥ እንድትገቢ ወይም እንድትገባ ሊያደርጉ የሚችሉ ሁልጊዜ ሶስተኛ ሰዎች ናቸው። አብሶ ደግሞ ምንም አይነት የትዳር ህይወት ውስጥ ያሌሉ እነዚህን ሰዎች ስለ ትዳር ማማከር አስቡት። ድንጋይ ላይ ውሃ ማፍሰስ ማለት እኮ ነው። ምንም ምላሽ ለማይሰጣችሁ ነገር ስለምትናገሩት ነገር ምንም አይነት ግንዛቤ ለሌላቸው ሰዎች ነው ይህንን የምትናገሩት ወይም ደግሞ ወሬያቸውን የምትሰሙት። ስለዚህ በተሻላችሁ አቅም ትዳር ውስጥ ያላችሁ ሰዎች፣ ሪሌሽን ውስጥ ያላችሁ ሰዎች፣ በእንደዚህ አይነት ህይወት ውስጥ ያሉ ጭራሽ እናንተ ያላችሁበትን ህይወት የማያውቁ ሰዎችን ምክር እየሰማችሁ ወይም ደግሞ አይዞሽ ምናምን የሚሉ የጓደኝነት ወይም ደግሞ የሐሳቢነትን ስሜት የሚያሳዩአችሁ ሰዎችን የምሬን ነው ምላችሁ አትስሟቸው። በቃ ወደ ትዳር ህይወት ውስጥ የምትገቡት ሶስተኛ ሰውን አማክራችሁ ወይም ደግሞ ጓደኞቻችሁን አማክራችሁ አይደለም። ራሳችሁ አምናችሁበት ነው አይደል? አፍቅራችሁ ነው አይደል? ይሄ ሰው የህይወት አጋሪ ይሆናል። ወልደን ከብደን እናት አባት ሆነን በትልቅ የቤተሰብ ኃላፊነት ውስጥ አብረን ተቻችለን ነገሮችን በመተው
በይቅርታና በትዕግስት ፍቅራችንን ዘውትር እያደስን እስትንፋሳችን ከዚህ ምድር ላይ እስኪሄድ ድረስ እንኖራለን ብላችሁ ነው የምትገቡት። ስለዚህ ይሄንን ትልቅ ራዕይ ይዛችሁ የገባችሁበትን ትዳር በዚህ ተራ በሆነ በሶስተኛ ሰው ወሬ በመሃላችሁ የሚፈጠርን ችግር እያሰፋችሁት አትሂዱ። በለሷን የሚጠብቅ ፍሬ ይበላል ይባላል። በለሷን ገና ስትበቅል ያየት ሰው በለሷ አድጋ ፍሬ ስታፈራ ፍሬ ይበላል። ስለዚህ እቺ ፍሬ የላትም ተብሎ ያቺን በለስ አይደለችም ብሎ ማጥፋት ተገቢ ስላልሆነ ይህ የትዕግስት በለስን ፍሬ የመጠበቅን ያህል ወይም ዛፍ ተክሎ ፍሬ እንደሚገኝ ቡና ተክሎ የቡና ፍሬ ማግኘት እንደሚቻል እና መጠቀም እንደሚቻል እናንተም ነገር በፍሬያችሁ ብትደሰቱ ያን ፍሬ አፍርታችሁ መኖር የምትችልበት ደረጃ ነው መስተካከል ያለበት። እኔም በነገራችን ላይ በጣም ቅሬታ የፈጠረብኝ በሩታና በአብርሃም መካከል ገና ሳትኖሩት ብዬ ደጋግሜ ሳውራ ሰምታችኋል። አልጀመራችሁትም እናንተን ህይወት ገና የትዳራችሁን አሁን የጀመራችሁትን ህይወት ፍሬ አላያችሁትም፣ አልተመለከታችሁትም። ወደ አዲስ የህይወት ምዕራፍ ልትሻገሩ በእናትና በአባት የታጀበ የትዳር ህይወትን ለመኖር በትልቅ ኃላፊነት ህይወታችሁን ለመምራት ከፊት ለፊት ትልቅ ነገር እየጠበቃችሁ ባለበት ሰዓት ላይ እንደዛ አይነት ነገር መሃላችሁ ሲፈጠር በትዕግስት ነገሩን ተነጋግራችሁ የተፈጠረውን ነገር ከመሃላችሁ ነቅላችሁ ማስወጣት ሲገባችሁ ለዛ ነገር ቦታ ሰጣችሁ ነው የትልቅ ነገር የተፈጠረው። ስለዚህ ምንም አይነት ነገር በመሃላችሁ ቢፈጠር የምሬን ነው ምልሽ በባልሽ የትም ጥግ ድረስ ብታዝኚ በሚስት የትም ጥግ ድረስ የሚያሳዝን ነገር ብታይ መታገስ ልክ ጋሽዬ የሩታ አባት እንዳሉት ፍሬ ስላለው ታክሳችሁ የሚፈጠረውን ነገር ማየት። አዎ ሩታ ላይ ብዙ ነገሮች ደርሰዋል። አዎ ሩታ ላይ አብርሃም በጣም ብዙ ትላልቅ ጥፋቶችን አጥፍቷል። እሷ እንደውም በጣም ታግሰዋለች። ግን ደግሞ ካሉበት ሁኔታና ሩታም ካለችበት ሁኔታ በአብርሃምና በሩታ መካከል ከተፈጠረው ነገር አንፃር ምናምን ነገሮችን በትዕግስት መመልከት ይበጅ ነበረ። ነገሮችን እነሱ አፈጣጠኑት እንጂ አብርሃምም ብድግ ብሎ ወደማይሆን ድርጊቶች ውስጥ ገባ። ሩታም ደግሞ እንደገና ወደ ዘመዶች ምናምን ብላ የሆኑ ወንዶችን ይዛ መምጣቷ ምናምን እነዚህ ነገሮች በጣም ትላልቅ ችግር ናቸው። ሩታም ባሏ ሲያጠፋ የምታሳያቸው አክሽኖች ምናምን እነዛም ስህተት ናቸው። ማናችሁም ሩታም ብቻ ሳትሆን ይሄን ከሩታ ተምራችሁ ማናችሁም ሰዎች በባሎቻችሁ ላይ እንደዚህ አይነት ስህተቶችን እንዳታደርጉ። የምሬን ነው መላችሁ። መለያየት ቀላል ነው። ለመለያየት መጣላት አያስፈልግም። ለመለያየት መናናቅ አያስፈልግም። ለመለያየት መሰዳደብ አያስፈልግም። የምሬን ነው መላችሁ። ለመለያየት የደረሰባችሁ ነገር በቂ ነው። ምንም አይነት መልስ እዛ ሰው ላይ መመለስ አይጠበቅባችሁም። በቃ ህይወት አጭር ናት አባቢ። በቃ ከሆነ ይሆናል ካልሆነ አልሆነም ነው በቃ። ነገ ምን ሊፈጠር እንደሚችል የማናቅ ሰዎች አይደለም። ነገ 6 ሰዓት ላይ ሆነን 7 ሰዓት ላይ ምን ሊፈጠር እንደሚችል የማናቅ ሰዎች ዘላለም እንደሚኖር ሰው አይነት አክሽን ማሳየት የለብንም። ሁላችንም በእያንዳንዱ የህይወት እርምጃችን ውስጥ መኖር ያለብንና ማስተዋል ያለብን አንድ ነገር ምንድነው? ስንኖር እንደሚሞት ሰው ነው መኖር ያለብን። በቃ እንደሚሞት ሰው የሚኖር ሰው ሁልጊዜም አምላኩን እያሰበ ከሰው ጋር እንዴት መኖር እንዳለበት እያሰበ ነገው ዛሬውን ሳይሆን የዘላለም ህይወቱን እያሰበ ነው የሚኖረው። ስለዚህ ሁላችንም ስንኖር እንደሚሞት ሰው እንኖር። በቃ ያላሰብነው ብዙ አይነት ነገር ደስተኛ ያደርገናል፣ ብዙ ነገር እናይበታለን ብለን የገባንበት ህይወት ያላሰብነውን ችግር ይዞብን ሊመጣ ይችላል። ለዛም ነገር ህይወታችንን ዝግጁ መሆን አለብን። እና ልጄ እኔ በፊትም ልምጣ ብዬሽ ነበረ። አይ እናቴ ምንም ችግር የለም ስትይኝ ይፈታል። ያው ልጆች ስለሆኑ እንትን እስከሚሉ የትዳርን ጣዕሙን ጥቅሙን ትዳር ምን አይነት እንደሆነ እስከሚያዩት ነው ብዬ እኔም እንትን አልኩ። ልምጣ ብያታለሁ፣ ደውዬ ነበረ እና አሁንም ቢሆን ምንም ችግር የለም ከኛ ብዙ ምክር ትወስጃለሽ፣ ልምዱን ሰጥሻለሁ፣ ምክሩን መክርሻለሁ። ልጄ አድርጌ አሳምሬ ትዳር ምን አይነት እንደሆነ ደግሞ ታይዋለሽ። አልጋ ባልጋ አይደለም አለው፣ የሚቆነጥጥም ነገር አለው፣ የሚጎረባብጥም ነገር አለው። ከዛ በኋላ ደግሞ ሁሉን ነገር የምትረሽበትም ነገር ማስረሻም ይመጣል። 3 ስትሆኑ ደግሞ ጫወታው ይጣፍጣል። እንደዛ ነው ልሻለሁ ልጄ። ትክክለኛ ስሜትን እዚህ ጋር በደንብ አድርጋችሁ መመልከት ትችላላችሁ። በነገራችን ላይ ብዙ ነገር እንደተፈጠረ እኮ ያውቃሉ። ልጃቸው ብዙ ጊዜ ስታነባ አይተዋል። ብዙ ነገሮችን አብሬ ሲያጠፋ አይተዋል። ግን ምናምን ኖርማል ነው በቃ። እኔም ብያቸዋለሁኝ እኮ በቃ ያጋጥማል በትዳር ህይወት ውስጥ። አሁን በቪዲዮ ስለመጣ ምናምን ዩቲዩብ ላይ ስላደረጉት ምናምን የአብርሽ አንዳንድ ከኤርሜላ ጋር ያለው ግንኙነት በጣም የሚደብርና የሚያስጠላ የሆነ በቃ ቆሻሻ ሆኑ ነገሮችን ከኤርሜላ ጋር ስለሚያደርግ እንጂ አብርሃም በትዳር ህይወት ውስጥ በጣም ብዙ ነገሮች ይፈጠራሉ። በዙሪያቸው ያሉ ሰዎች ከማርክ ውጪ ይህንን ነገር ምንም ሊረዱ አልቻሉም። ማርክ ትክክለኛ ስብዕና ወይም ደግሞ ህሊና ስላለው ሁለቱም መሀል ያ ነገር እንዳይፈጠር እንደገና ደግሞ አብርሃም በእንደዛ አይነት የማይሆን ቆሻሻ መንገድ እየሄደ እንደገና ደግሞ ከሩታ ጋር መሆን መፈለግን ሄርሜላን ሳይተው ከሩታ ጋር መቀጠል ምናምን የሚባሉ ነገሮችን ስላልተቀበለ ወደ ራስ ተመለስ። መጀመሪያ ወደ ሩታ ከመመለስ በፊት አንተ ራስን ፈልጋ አገኝ። ወደ ራስ ተመለስ፣ ያኛው ይቀድማል።
ስለዚህ አብርሽ ደግሞ ስለዚህ እንፋታ ነው የምትለው? አዎ በእንደዚህ አይነት ሁኔታ ብትፋታ ይሻለኛል አለ። እውነቱን ነው። አየህ በቃ ልጅቷ ላይ ያደረገባትና የሆነው ካለው ነገር አንፃር መፍትሄው ያ ነው። ቤተሰቧም አሁን ምንም አይነት ክፉ ነገር መናገር ሳይፈልግ ልጃቸውን ትሪት እያደረጉ በሳቅ በምን እያደረጉ ምናምን ነገር ይህንን ትዳር እንዴት ማከም እንዳለባቸው፣ ይህንን ትዳር ወደ ቀድሞ ማንነቱ እንዴት መመለስ እንዳለባቸው። ምክንያቱም የሩታ እናትና አባት ያስታውቃሉ። በጣም ረጅም አመታትን በትዳር የቆዩ የትዳርን ጣዕሙን መራራውን ነገር መውጣቱን መውረዱን ማጣቱን ማግኘቱን ማልቀስና መሳቁን በደንብ አድርገው በህይወታቸው ስለሚያውቁት የሩታና የአብርሃም ጉዳይ በጣም ተራ ሲምፕል ጉዳይ ስለሆነ ሁለቱ ወጣት ስለሆኑ እድሜም እዚህ ግባ የማይባል ልዩነት በመሃላቸው ስላለ ምናምን ነገር ብቻ አለ አይደለ። እንደገናም ደግሞ አብዛኛው ሰው ላይፉ ሶሻል ሚዲያ ላይ ከሆነ ብዙ አይነት ግጭት ይመጣል። ለራሱ ጊዜ አለመስጠት፣ ነገ ምን ልፖስት ነገ ምን ላድርግ የሚል ነገር ብቻ ስለ አይምሮ ስለሚያስብ ቤቱ ላይ ጓዳው ላይ ምን እየተከሰተ እንደሆነ አብዛኛው ሰው ትኩረት ሰጥቶ ስለማይመለከት ብዙ የዩቲዩብ ወይም ደግሞ የሶሻል ሚዲያ ጥንዶችን ሲዘልቁ አይተናቸው አናውቅም። ይሄ ደግሞ ምንድነው ሰው እንዳለ ሁሉ ነገሩ ሐሳቡ ጭንቀቱ ሁሉ ስለ ሶሻል ሚዲያው ላይ ምን ላሳይም፣ እንዴት ሆኜ ልምጣ፣ እንዴት ልሁን ምናምን የሚል እንጂ ትክክለኛ የጓዳውን ችግሩን ሐዘኑን ጭንቀቱን ምናምን ነገር ያለበትን ሁኔታ ስትራግሉን ቻሌንጁን ምናምን አያሳየንም። በቃ እዚህ ጋር ስክሪፕቷን ነው በቃ ይሄን ምን እናደርገው ይሄን ምን እንስራ ብሎ ነው ሶሻል ሚዲያ ላይ ይዞ የሚመጣው እንጂ የምታዩት ሁሉ ትክክለኛ ላይፍ እንዳልሆኑ በጣም ብዙ ሰዎች ሲለያዩ አይተናል። ሶሻል ሚዲያ እንዲሁ በቀላሉ ዝም ብለን እንደፈለግን ሁሉ ጊዜ ደስተኛ ሁሉ ጊዜ አሪፍ ምናምን እየሆነን የምንቀጥልበት ህይወት አይደለም። ለዛ ነው ብዙ ሰዎች በትዳራቸው መሃል የሚፈጠሩ ችግሮችን ወይም ለትዳራቸው አደጋ የሆነ ነገር በቀላሉ ለማለፍ የሚሞክሩት። ግን የመጣው ነገር ቀላል አይደለም። ያንን ደግሞ ለምሳሌ በአብርሃም ተመልክታችሁታል። የመጣውን ነገር እንደ ቀላል አይቶ ለመመልከት ሲል ነው ሩታ ያን ነገር አበሳጭቷት በሁለቱ መካከል ጥል እየሰፋ አለመስማማቱና አለመደማመጥ አለመከባበር ወይም ደግሞ በሁለቱ መካከል ብቻ ብዙ ነገር እንዲፈጠር የሆነው አብርሃም በነፃነት በኩል ትዳሩ ላይ የተፈጠረን ችግር እንደ ተራ አርጎ በመመልከት ምንም እንዳልሆነ አይነት ለሩታን እንደማይመለከታት አይነት ነገር ሲያደርግ ምናምን ነገር ክፋት አስቦ እንዳልሆነ አይኑ። ግን እነዛ ተራ ነገሮች ናቸው ዛሬ እዚህ ደረጃ ያደረሱት። እዚህ ምድር ላይ የብዙ ሰው ህይወትም የተመሰቃቀለው በቀላሉ ማስተካከል ለሚችለው ነገር ጊዜ እየሰጠ ወይም ደግሞ ቸልተኛ የሆነ ትኩረት ባለመስጠትና ዴንታ ቢስ በመሆን ነው የብዙ ሰዎች ህይወት የተመሰቃቀለው። ለምሳሌ መስራት ባለበት ጊዜ ያልሰራ ሰው፣ ገንዘቡን በትክክል መጠቀም በነበረበት ጊዜ ያልተጠቀመ ሰው፣ መዋል በሌለበት ቦታ ላይ በመዋል ምናምን ነገር እነዛ ጊዜውን በልተውበት አመት በአመት ላይ የተተካ ምንም ያልተቀየረ አንድ አይነት ህይወት በአንድ አይነት የህይወት መስመር ውስጥ ህይወቱን ከመራ በኋላ እድሜው ከሄደ በኋላ ብዙ ነገር ካመለጠው በኋላ ሲነቃ ግን የማይሰራበት ጊዜ፣ እንደ በፊቱ መሯሯጥ የማይችልበት ጊዜ፣ አይምሮ ደንዝዞ አዲስን ነገር ክሬት የማያደርግበት ደረጃ ላይ ይደርሳል። አይደለም ትዳር ሰው ህይወቱን እስከ መጨረሻ አበላሽቶ ተስፋ መቁረጥ ውስጥም የሚገባው በጣም በህይወቱ ላይ እየተፈጠሩ ላሉት ነገሮች ትኩረት ባለመስጠቱ ነው። እሺ አሁን እግዚአብሔር በሆድሽ ያሽውን በሰላም በእጅሽ ያሳቅፍሽ። ከዛ ወዲህ ማንም አያስፈልጋችሁም። ከልጃችሁ ጋራ እፍ ያለ የጣፈጠ ፍቅር ላይፍ ነው የምታሳልፉት። የኔ ውድ እኔ አሁን እንግዲህ እንዲህ ነው የምመክርሽ። ትዳር ሲባል እንዲሁ እንትን አይደለም። ብዙ ነገሮች አሉ፣ ብዙ የሚያሳስቡ ነገሮች አሉ። ብዙ ይሄን ላድርግ ይሄን እንዴት ነው ወደፊት የሚል ነገር አለ እና ብዙ ነገሮች አሉ። አይዞሽ፣ የተረፈውን ነገር ደግሞ እናስተምርሻለን በሂደት። ከፎቶሽ ላይ ባየው መልክሽ ውበት ቁንጅናሽ ሳትነግሪ ነገረኝ ምስልሽ ለኔ መኖርሽ ወዝሽን ጨልፈሽ ለኔ መስጠትሽ ቁንጅናሽን አተሽ ቆንጆ ማድረግሽ ብቻ ያሁሉ እንባዎች አልፈው ያሁሉ ሀዘኖች አልፈው እንደዚህ በአጭር ደቂቃ ወደዚህ ደስ ወደሚል ሳቅ፣ እውነተኛ ሳቅ ማለት ነው። በቃ ነገሮችሽን የተፈጠሩ ነገሮችሽን ወደምትረሽበት እናትና አባቶችሽ መሃል ወደ እናትሽና አባትሽ እቅፍ መተሽ እንደዚህ ደስተኛ ሆነሽ በማየቴ በጣም ደስ ብሎኛል። በቃ እዚህ ምድር ላይ ማንም ሰው ሊጥለን ይችላል። ማንም ሰው ዞር ብሎ ላያየን ይችላል። በምንም ሁኔታ ውስጥ በምንም ነገር ውስጥ ብንሆን ግን አንዳችም የፊት መጨማደር ሳያሳዩን እጃቸውን ዘርግተው የሚቀበሉን እናትና አባቶቻችን ናቸው። በቃ አለቀ። እንደውም ሩታ እድለኛ ነሽ። እናትና አባቶችሽ በህይወት ስላሉልሽ እግዚአብሔርን አመስግኝ። በቃ ከፈጣሪ ቀጥሎ እዚህ ምድር ላይ ትልቅ መሸሸጊያችን እናትና አባቶቻችን ናቸው። ሌላ ማንም የለም። ለማንኛውም በእንደዚህ አይነት ሁኔታ አንቺን በማየቴ በጣም ደስ ብሎኛል።
የምሬን ነው ምላችሁ። ዛሬ ላይ ላለንበት ከፍታ፣ ዛሬ ላይ ላለንበት የደስታ ህይወት፣ ዛሬ ላይ ላለንበት አጠቃላይ ህይወት ስለኛ ዋጋ የከፈሉ ከኋላ ሻካራ እጆች አሉ። በቃ ፊታቸውን በማድያት የተበላሸ ወገቦቻቸው የጎበጡ በእኛ የተነሳ ብዙ አይነት የማይለቅ በሽታ የያዛቸው በእኛ የተነሳ ያለ እድሜያቸው ያረጁ በጣም ብዙ እናትና አባቶች አሉ። ለእነሱ ደግሞ ትልቅ ክብር ይገባቸዋል። መስጠት ማድረግ ያለብንን ሳንሰስት ጊዜያችንን፣ ገንዘባችንን፣ ሁሉን ነገራችንን ማድረግ ካለብን ሳይረፍድ ነው ማድረግ ያለብን። ሲሞቱ ይዘን የምንሄደውን አበባ በህይወት እያሉ ይዘን ሄደን ነው መስጠት ያለብን። ከሞቱ በኋላ ምንም ብናደርግ እንዲህ ተተክለን ብናለቅስ የምንፈይደው ምንም ነገር የለም። አንድ የማንከስርበት ነገር ራሱ ባናለቅስ እየሳቅን ብንቀብራቸው እንኳን የሚያኮራን አንድ ነገር ምንድነው? በህይወት እያሉ ማድረግ ያለብንን ነገር ማድረግ ነው። በቃ አከተመ። ብዙ ሰው የእናቱ ወይም የአባቱ ሞት አይደለም የሚያስለቅሰው፣ በህይወት እያለ እዚህ ምድር ላይ ማድረግ ያለበትን ልጅ ለእናቱ ማድረግ ያለበትን እናት ከልጇ ማግኘት ያለባትን ነገር ሳታገኝ ስትሞት ነው። ያ ነው የሚቆጨን፣ ያ ነው የሚያንገበግበን በሞታቸው ጊዜ እንጂ መሞታቸው እዚህ ምድር ላይ የማንም እናትና አባት ዘላለም ሊኖር አልተፈጠረም። ግን ደግሞ ሞት ሳይቀድመን እኛ መቅደም ያለብን በጣም ብዙ አይነት ነገሮች አሉ። ስለዚህ ሳንቀደም መቅደም ነው ያለብን። በማንኛውም ወዳችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ።